እስራኤልና ሞሳድ ከጥቃቅን ስባሪ እስከ ዓለም አቀፍ ድንጋጤ በዓለም የካርታ ገጽ ላይ እስራኤልን ለመፈለግ በቅርብ ትኩረት ማየት ግድ ይላል ብላ ትጀምራለች። በዛሬው ዝግጅታችን ትላልቅ የሞሳድ ኦፕሬሽንን የምንቃኝበት ጽሑፏን ያቀረበችው የኢትዮጵያዋ አይሻ በፌስቡክ ገጿ ላይ ካሰፈረችው የወሰድናቸው በመሆኑ አስቀድመን ለማመስገን እንወዳለን። እስራኤልና ሞሳድ ከጥቃቅን ስባሪ እስከ ዓለም አቀፍ ድንጋጤ በዓለም የካርታ ገጽ ላይ እስራኤልን ለመፈለግ በቅርብ ትኩረት ማየት ግድ ይላል። ምክንያቱም ስፋቷ እንደ ሰናፍጭ ቅንጣት ጥቂት ነው። የቆዳ ስፋቷ 22145 ስኩዌር ኪሎ ሜትር ብቻ ሲሆን ይህ ማለት ከግዙፏ ኢትዮጵያ 1.1 ሚሊዮን ስኩዌር ኪሎ ሜትር አንጻር ሲታይ እስራኤል በሀገራችን ውስጥ ከ50 ጊዜ በላይ መግባት ትችላለች ማለት ነው። ከእስራኤል ሰፊ ግዛት አንጻር ደግሞ እስራኤል እንደ አንድ አውራጃ ብቻ ትታያለች። ሆኖም ይህች ጥቃቅን ሀገር እንዴት የዓለምን ሀያላን በቁጥጥሯ ስር አደረገች? ሚስጥሩ ያለው በቆዳ ስፋቷ ሳይሆን በደህንነት ተቋሟ ሞሳድ ውስጥ ነው። ለእስራኤል ደህንነት ማለትም ቅንጦት ሳይሆን መኖር ወይም አለመኖር ነው። በጠላት ባህር የተከበበችው ይህች ሀገር ጥይት ሳይተኮስ ጦርነት የምታሸንፍበት ዋነኛ መሳሪያዋ ሞሳድ ነው። የሞሳዱ የቀድሞ ዳይሬክተር ሜኢር ኤሚት እንዳሉት መፍትሄ ማምጣት ካልቻልክ የችግሩ አካል ነህ። ይህ መመሪያ ተቋሙን ከሰው በላይ የሆነ ኃይል እንዲላበስ አድርጎታል። ሞሳድ መንፈስ ነው። የማይገኝበት የምድራችን ቦታ የለም። የእስራኤል ሰላዮች በጠላት ቀጠና ውስጥ ገብተው የሚሰሩት ሥራ ድንቅ ብቻ ሳይሆን አስፈሪም ነው። በዘመቻ አልማዝ ኦፕሬሽን ዳይመንድ አዲሱን የራሽያ ሚግ 21 ተዋጊ ጄት ከኢራቅ መንግስት አፍ ውስጥ ፈልቅቀው ሰርቀውታል። ከፈረንሳይ የጦር ወደብ ደግሞ ዘመናዊ ሚሳኤል የተገጠመላቸውን ግዙፍ መርከቦች ያለምንም ኮሽታ ነድተው ወጥተዋል። በዘመቻ ፕላምበት ደግሞ 200 ቶን የሚመዝን ውድ ዩራኒየም ከአውሮፓ አፍንጫ ስር ሰርቀው የኒውክለር ባለቤትነታቸውን አረጋግጠዋል። ሞሳዶች አንድ የመስክ ሰላይ ከሙሉ ባታሊዮን ጦር ይበልጣል ይላሉ። ይህንንም በተግባር አሳይተዋል። እንደ ኤሊ ኮሆን ያሉ ሰላዮች በሶሪያ ምድር የደማስቆ ሰይጣን ተብለው እስኪጠሩ ድረስ የሀገሪቱ ምክትል መከላከያ ሚኒስትር ለመሆን ተቃርበው ነበር። ወልፍጋንግ ደግሞ በግብጽ ቤተ መንግስት ውስጥ የቴል አቪቭ አይን ሆኖ የጠላትን ሚስጥር በጠረጴዛ ላይ ያሰጣ ነበር። እስራኤል በስድስቱ ቀን ጦርነት የአረቦችን ጦር ድባቅ የመታችው በሰራዊት ብዛት ሳይሆን በእነዚህ መንፈስ በሚመስሉ ሰላዮቿ አማካኝነት የጠላትን ጄቶችና ትዕዛዞች ቀድማ በመቆጣጠሯ ነው። ይህ ተቋም ቴክኖሎጂን ከመረጃ ጋር አቀናጅቶታል። ከ2006 በፊት ቴምፐስት የተባለ የኮምፒውተር ዳታ መስሪያ እንዲሁም ስማርት ዳስት የተባሉ ጉንዳኖች መጠን ያላቸው ድምፅ ቀራጭ መሳሪያዎችን ፈጥረዋል። እነዚህ መሳሪያዎች በጠላት ጓዳ ተሰግስገው መረጃ ልከው ከአንድ ወር በኋላ ራሳቸውን ያጠፋሉ። የደማስቆው ሰይጣን ኤሊ ኮሆን በስለላው ዓለም የክፍለ ዘመኑ ሰላይ ተብሎ የሚታሰበው ኤሊ ኮሆን የእስራኤልን ድንበር ለማስከበር በሶሪያ ምድር የፈጸመው ተልእኮ ዛሬም ድረስ በሚሊተሪ አካዳሚዎች እንደ ተረት ይነገራል። እስራኤል የጎላን ተራራዎችን በቁጥጥር ስር ለማዋል የኤሊ ኮሆን ዓይንና ጆሮ በደማስቆ ቤተ መንግስት ውስጥ መገኘት ነበረበት። ሞሳድ ኤሊን ከማል አሚን ታቤል በሚል አዲስ ስም ወደ አርጀንቲና በመላክ ሀብታም የሶሪያ ተወላጅ ነጋዴ አስመስሎ አሰለጠነው። ኤሊ ኮሆን ወደ ሶሪያ ሲገባ ተራ ሰው አልነበረም። የከፍተኛ ባለስልጣናት ወዳጅ፣ የግብዣዎች ድምቀትና የሚስጥር ቋት ነበር። በደማስቆ ከተማ ከመከላከያ ሚኒስቴር ፊት ለፊት ቤት ተከራይቶ
በኃይለኛ የሬዲዮ ሞገድ መረጃዎችን ወደ ቴል አቪቭ ማስተላለፍ ጀመረ። የሚገርመው ግን ኤሊ ኮሄን በሶሪያ የፖለቲካ መዋቅር ውስጥ ዘልቆ በመግባት የሶሪያ ምክትል መከላከያ ሚኒስትር ለመሆን ጥቂት እርምጃዎች ብቻ ቀርተውት ነበር። ከፈጸማቸው አስደናቂ ተልእኮዎች መካከል አንዱ በጎላን ተራራዎች ላይ የነበረው ብልሃቱ ነው። በዚያ ከፍተኛ ሙቀት ባለበት በረሃ ላይ ለነበሩ የሶሪያ ወታደሮች ፀሐይ እንዳይጎዳችሁ በሚል ሰበብ የባህር ዛፎችን እንዲተክሉ አደረገ። ሶሪያውያን ስለ ደግነቱ አመሰገኑት። ነገር ግን የዛፎቹን ዓላማ እስራኤል በጦርነት ወቅት የሶሪያ መከላከያ ምሽጎች የት እንደሚገኙ በሩቅ ሆና እንድታውቅ ምልክት እንዲሆኑላት ነበር። በስድስቱ ቀን ጦርነት እስራኤል እነዚያን ዛፎች መሬት ለመሬት እየተከተለችም የሶሪያን ምሽግ በደቂቃዎች ውስጥ አወደመችው። ኤሊ ኮሄን በሶሪያ ከፍተኛ ባለስልጣናት ዘንድ የኛ ሰው ተብሎ ቢታመንም በእስራኤል ግን በደማስቆ ያለ አምላካችን ተብሎ ይወደሳል። በስተመጨረሻ በሶቪየት ህብረት የራዲዮ መከታተያ መሳሪያዎች ቢያዝም የሰጠው መረጃ ግን እስራኤልን ለዘላለም ከአረቦች ጥቃት የታደገ ድንቅ ሥራ ነበር። ሞሳድ ሰላይን ብቻ ሳይሆን ሀገርን የሚቀይር መንፈስ እንደሚልክ ኤሊ ትልቅ ማሳያ ነው። በሌላ በኩል ደግሞ ወልፍጋንግ ሎትስ የተባለው ሰላይ በግብጽ ምድር ያደረገው ተልእኮ ሌላው አስደናቂ ታሪክ ነው። በካይሮ የቴል አቪቭ አይን ተብሎ የሚጠራው ወልፍጋንግ የፈረስ እርባታ በማቋቋም የግብጽ ጄኔራሎች መዝናኛ ቦታ እንዲሆን አደረገ። እነዛ ጄኔራሎች ለወልፍጋንግ ሚስጥራቸውን እንደ ወንድም ያወጉለት ነበር። ለማንም የማይፈቀደውን የግብጽን ወታደራዊ ይዞታ እንዲጎበኝ የተፈቀደለት በዚሁ ብልሃቱ ነው። እነዚህ ሰላዮች ለሀገራቸው የሰጡት ግዳጅ እስራኤልን ዛሬ ላለችበት የደህንነት ልዕልና አብቅቷታል። የሞሳድ ሥራ በድንበር አይወሰንም። ጠላት ባለበት ቦታ ሁሉ ሰርጎ በመግባት የጠላትን ሰይፍ ቀድሞ የመስበር ጥበብ። ዘመቻ አልማዝ፣ የሰማዩ ስርቆት። እንደ አውሮፓውያን አቆጣጠር 1960ዎቹ መጀመሪያ ላይ የቀዝቃዛው ጦርነት በጋለበት ወቅት ሶቪየት ህብረት ሚግ 21 የተባለ እጅግ ዘመናዊ ፈጣን ተዋጊ ጀት ሰርታ ነበር። ይህ ጀት በወቅቱ የምዕራባውያን ቴክኖሎጂ ያስከነዳና የአረብ ሀገራት እስራኤልን ድባቅ ለመምታት ተስፋ የጣሉበት የሰማይ ጭራቅ ተብሎ ይታመን ነበር። አሜሪካና እስራኤል የዚህን ጀት ሚስጥር ለማወቅ ቢጓጉም ራሽያ ግን ሚስጥሩ እንዳይወጣ በጥብቅ ትጠብቅ ነበር። ሞሳድ ግን የማይቻል የለም በሚል መሪ ቃል ዘመቻ አልማዝ ኦፕሬሽን ዳይመንድ የተባለውን እቅድ አወጣ። ዓላማው አንድና አንድ ነበር። አንድ ሚግ 21 ጀት በሰላም አርፎ እስራኤል እጅ እንዲገባ ማድረግ። በመጀመሪያ በግብጽና በሱሪያ ሙከራ ቢያደርጉም አልተሳካላቸውም ነበር። በመጨረሻ ግን አይናቸውን ኢራቅ ላይ ጣሉ። ሞሳድ በኢራቅ አየር ኃይል ውስጥ የሚገኘውንና በሃይማኖቱ ምክንያት ይገለል የነበረውን ክርስቲያኑን ፓይለት ዲር ረድፋን አነጣጠረ። አንዲት ኤልሳ የተባለች ቆንጆ የሞሳድ ሰላይ ወደ ባግዳድ ተልካ ፓይለቱን በውበቷና በብልሃቷ ማረከችው። ሙኒር ለሀገሩ ታማኝ ቢሆንም በኢራቅ መንግስት ይደርስበት የነበረው በደልና የሞሳድ የገንዘብና የደህንነት ዋስትና እጁን እንዲሰጥ አደረገ። ነሐሴ 16 ቀን 1966 ዓመተ ምህረት ሙኒር ረድፋ ሚግ 21 ጀቱን ይዞ ለልምምድ በረረ። ነገር ግን ወደ ኢራቅ የጦር ሰፈር ከመመለስ ይልቅ አቅጣጫውን ወደ እስራኤል አደረገ። የኢራቅ ራዳሮች እንዳያዩት መሬት ለመሬት እየበረረ በሞሳድ ታክቲክ ታግዞ ሶሪያንና ዮርዳኖስን አታሎ እስራኤል አየር ክልል ገባ። እስራኤል በታሪኳ ትልቁን የጦር ሚስጥር በነጻ አገኘች። ይህ ጀት እስራኤል እጅ መግባቱ በ1967ቱ የስድስቱ ቀን ጦርነት እስራኤል የአረቦችን አየር ኃይል በ3 ሰዓታት ውስጥ እንድታደባይ ትልቅ እገዛ አድርጓል።
አሜሪካም የጀቱን ምስጢር ከእስራኤል በመጋራቷ ለሞሳድ ያላት አክብሮት ላቅ ያለ ሆነ። ሞሳድ ጦርነት ሳይጀምር የጠላትን ዋነኛ መሳሪያ በመስረቅ ጦርነቱን በጠረጴዛ ላይ አሸነፈ። የ200 ቶን ዩራኒየም ስርቆት። እስራኤል በጠላቶቿ መካከል ለመኖር የኒውክሌር ኃይል እንዲኖራት ወሰነች። ነገር ግን ይህን ለማድረግ ዩራኒየም ያስፈልጋት ነበር። ዓለም አቀፍ ማዕቀቦችና ጥብቅ ቁጥጥሮች በነበሩበት በዚያ ወቅት እስራኤል ዩራኒየም በሕጋዊ መንገድ ማግኘት የማይታሰብ ሆነባት። እዚህ ላይ ነው ሞሳድ መንፈስነቱን ያሳየው። እንደ አውሮፓውያን አቆጣጠር በ1968 ዘመቻ ፕላምበት ተጀመረ። ሞሳድ በሊቤሪያ የተመዘገበ አንድ የጭነት መርከብ በድብቅ ገዛ። በመቀጠልም በምዕራብ ጀርመን የሚገኝ አንድ የኬሚካል ኩባንያ 200 ቶን ዩራኒየም ለጣሊያን ኩባንያ እንደሚሸጥ አስመሰለ። መርከቧ ዩራኒየሙን ጭና ከአውሮፓ ወደብ ተነሳች። ነገር ግን መርከቧ ጣሊያን መድረስ ሲገባት በሜዲተራኒያን ባህር ላይ ድንገት ጠፋች። ከሳምንታት በኋላ መርከቧ በሌላ ስም ተቀይራና ባዷን ስትገኝ የጫነችው 200 ቶን ዩራኒየም ግን የት እንደገባ ማንም አላወቀም። ሞሳድ በባህር ላይ መርከቧን ጠልፎ ዩራኒየሙን ወደ እስራኤል መርከቦች ገልብጦት ነበር። አውሮፓውያን ዓለም አቀፉ ማህበረሰብ ሲነቁ እስራኤል ቀድማ የኒውክሌር አቅሟን ገንብታ ጨርሳ ነበር። ይህ ኦፕሬሽን ያለ አንድ ጠብታ ደም፣ ያለ አንድ ጥይት ተኩስ የተፈጸመ የዘመኑ ታላቅ ስርቆት ተባለ። በተመሳሳይ ጊዜ ሌላው አስደናቂ ገድል የሸርቡር ጀልባዎች ስርቆት ነው። እስራኤል ለፈረንሳይ የጦር መርከቦች እንዲሰሩላት ከፍላ ነበር። ነገር ግን በፖለቲካ ጫና ምክንያት ፈረንሳይ መርከቦቹን አልሰጥም ብላ አገደች። ሞሳድ ግን ዝም አላለም። በታህሳስ 1969 የገና በዓል ዋዜማ ላይ የፈረንሳይ ወደብ ጠባቂዎች በበዓል ስሜት ተዘናግተው ሳለ 100 የሚጠጉ የእስራኤል ኮማንዶዎች ወደ ወደቡ ሰርገው በመግባት 5ቱን ግዙፍ የጦር መርከቦች ሞተራቸውን አስነስተው በከፍተኛ ማዕበል ውስጥ እየነዱ ወደ እስራኤል ይዘዋቸው ፈረጠጡ። ፈረንሳይ በማግስቱ ስትነቃ ወደቡ ባዶ ነበር። ሞሳድ የገዛ ንብረቱን ሰርቆ ለአገሩ መከላከያ አዋለ። በ13 ሰከንድ የተጠናቀቀው ፍርድ። አቡ ጀሃድ። ሞሳድ ለጠላቶቹ የሚሰጠው መልእክት ግልጽ ነው። የትም ብትደበቅ፣ የትም ብትሸሸግ የእስራኤል እጅ አታጥርም። ይህንን በተግባር ያሳዩበት አንዱና ዋነኛው ኦፕሬሽን በቱኒዚያ የተፈጸመው የያሲር አረፋት ምክትልና የፒኤልኦ ወታደራዊ አዛዥ የነበረው የአቡ ጀሃድ ግድያ ነው። እንደ አውሮፓውያን አቆጣጠር ሚያዝያ 16 ቀን 1988 ዓመተ ምህረት ሞሳድ አቡ ጀሃድ ለተከታታይ ጥቃቶች ተጠያቂ ነው በሚል የሞት ፍርድ ፈረደበት። ነገር ግን አቡ ጀሃድ የሚኖረው በቱኒዚያ ዋና ከተማ በከፍተኛ ጥበቃ በሚደረግለት ሰፈር ውስጥ ነበር። ሞሳድ ይህንን ግዳጅ ለመፈጸም ከባህር ከየብስና ከአየር የተቀናጀ ኦፕሬሽን አዘጋጀ። በዕለቱ ሌሊት የእስራኤል ኮማንዶች በቱኒዚያ ባህር ዳርቻ በድብቅ ደረሱ። የቱኒዚያን የደህንነት መዋቅር ሽባ ለማድረግ የራዳርና የኮሙኒኬሽን ሞገዶችን በቴክኖሎጂ አፈኑት። ወደ አቡ ጀሃድ መኖሪያ ቤት ሲቃረቡ ቱሪስት መስለው በሁለት መኪናዎች ተንቀሳቀሱ። የክዋኔው እቅድ እንዲህ ነበር። የውጭውን በር መስበር፣ ሹፌሩንና 2 ጠባቂዎችን መደምሰስ፣ ሳሎኑን አልፎ ማንበቢያ ክፍል መግባትና ግዳጁን መፈጸም። ይህንን ሁሉ ለማድረግ የታቀደው 22 ሰከንድ ብቻ ነበር። ሆኖም ግን ኮማንዶዎቹ የሰለጠኑበት ፍጥነትና ቅልጥፍና ዓለምን አስገረመ። ከቤት ውስጥ ገብተው አቡ ጀሃድን ረሽነውና መረጃዎችን ጠቅልለው ለማውጣት የፈጀባቸው ጊዜ 13 ሰከንድ ብቻ ነበር። አቡ ጀሃድ መሳሪያውን እንኳን ማንሳት አልቻለም። የሞሳድ አባላት መንፈስ መሆናቸውን በቱኒዚያ ምድር አስመስክረው
ሳይታዩ ወደ ባህር ዳርቻ ተመልሰው በጀልባ ተሰወሩ። በተመሳሳይ ሌላኛው የሞሳድ ብቃት የሚታየው በሊባኖስና በሱሪያ ድንበር ላይ በጠላቶቻቸው ላይ በሚፈጽሙት ስማርት ጥቃት ነው። ጠላቶቻቸው በሚጠቀሙባቸው ስልኮች፣ በሚያሽከረክሯቸው መኪናዎችና አልፎ ተርፎም በሚለብሷቸው ልብስ ላይ ሳይቀር ረቂቅ መሳሪያዎችን በመትከል ያለምንም ጩኸት ያጠፏቸዋል። እስራኤላውያን አንድን ኦፕሬሽን ከመፈጸማቸው በፊት በሺዎች የሚቆጠሩ ጊዜዎችን ይለማመዱታል። ለሀገራቸው ክብር ሲሉ እያንዳንዱን ሰከንድ እንደ ወርቅ ይቆጥራሉ። እኛ ግን ትልቅ ታሪክና ሰፊ ሀገር እያለን ዛሬ ግን በሰከንድ ውስጥ የምንወስነው ውሳኔ ዜጎቻችንን ለስደትና ለረሃብ የሚዳርግ ሆኗል። ኢትዮጵያውያን በዓለም አደባባይ አንገታችንን ቀና አድርገን የምንሄድ ኩሩዎች ነበርን። አሁን ግን ጀግንነታችን በስልጣን ጥመኞችና በጎሰኝነት ሲሽለጠለጥ ደከምን። ጀግንነታችንም ሸጥ ነው። ኢትዮጵያውያን የጥበብና የጀግንነት ምንጭ ነበርን። አሁን ግን ጀግንነትን በጠባብ ብሔርተኝነትና በውስጥ ሽኩቻ ለበላ ነው ደከምን። ኢትዮጵያውያን ለዓለም ነጻነት ፋና ወጊ ጀግኖች ነበርን። አሁን ግን ጀግንነት በወንድማማች መበላላት የራስን ዜጋ በማሰቃየት ስለጨረስ ነው ደከምን። ይቀጥላል። ለመረጃዎቹ የቴፒዋ አይሻን እያመሰገንን ቀጣዩን በቀጣይ ቪዲዮ እናቀርባለን። ሼልፍ ቲዩቦች ነን። መርጠን አናመሰግንም፣ ለይተንም አንተችም። ሰላም።